ነበሩ ፕሬዝዳንቶች ውስጥ ለህዝቡ ትኩረት ሰጥቶ ሲሰራ የነበረ በለህ አንተ የምታምንበት አቅማችን በፈቀደ እኔ ወደ 30 ምናምን አባንት አካባቢ በዚሁ በትግሉ ሂደት ውስጥ ነው ያሳለፍኩኝ ብዙ ሰርቻለሁ በመንግስት ስራና በዚህ በፖለቲካ ስራ ላይ ብዙ ሰርቻለሁ ፖለቲካው ላይ እንደመቆየትህ አሁን ያለውን የፌደራሊዝም አወቃቀር ትክክል ነው ብለህ ታምናለህ ወነግን በመደገፍ ስርዓቱን አደጋ ውስጥ የጣሉና ችግር የፈጠሩ ሰዎች ካለ አገሪቱ የፍትህ ስርዓት አለና ወደ ፍርድ አቅርበን ኦሮሚያ የራሷን የሆነ ሪፐብሊክ ብትመሰረት ተጎጂ ናት ወይስ ተጠቃሚ ናት ብለህ ነው የምታስበው? እኔ የሪፐብሊክ የመመስረቱን ጉዳይ አብዛኛዎቹ የኦህዴድ መጀመሪያ ላይ የነበሩት የአፋን ኦሮሞ ቋንቋ መጽሐፍም ሆነ ማንበብ ይቸገራሉ የሚባል ነገር አለ። ምናልባት የዛ ተጽዕኖ አለብህ ወይስ? ኦሮሚያ ላይ የፕሬዝዳንቱ አባዱላ ፕሬዝዳንት በነበረበት ወቅት የሳቸው አማካሪ ነበርኩኝ። አብዛኞቹ የፍንፍኔ ከንቲባዎች ኦሮሞዎች ናቸው ነገር ግን ታማኝ ለመምሰል ሲሉ ራሳቸውን ከኦሮሞ ያርቁ ነበር እኔ ተወልጄ ያደኩት የኦሮሞ ህዝብ የሚፈልገው የመንግስት ለውጥ ሳይሆን የስርዓት ለውጥ ነው ብለው ምን ማለት የህይወት ከይበላይነት ከነበረ ሰላም እንዴት ናችሁ ተመልካቾቻችን ፕሮግራማችንን ጀምረናል ዛሬም እንደተለመደው እንግዳ ይዤላችሁ ቀርብ ያለው የዛሬው እንግዳዬ አቶ አለካ ሲምብሩ ይባላሉ አቶ አለካ ሲምብሩ እንግዲህ በተለያዩ ኦሮሚያ ክልሎች ላይ በአስተዳደርነት ብዙ ስራዎችን ሰርቶ ዛሬ ደግሞ የተገናኘንበት ምክንያት የኦሮሞ ህዝብ ትግል ትውስታ የሚል መጽሐፍ በቅርብ ጽፎ አውሏልና ይህም መጽሐፍ የጻፈው ከስራ ልምዱም ከህይወት ተመክሮም ተነስቶ ነው የስራ ልምዱንም የህይወት ተመክሮንም ለመካፈል ነው ዛሬ እዚህ ጋበስኩት አቶ አለካ እንኳን ደህና መጡ አመሰግናለሁ እንኳን ደህና ተጠበቃችሁ እስኪ ስለ ውልደትህና አስተዳደግህ ምን ይመስል ነበር ስለሱ አጫውተኝ እኔ ተወልጄ ያደኩት በኦሮሚያ ክልል ምዕራብ አርሲ ዞን ውስጥ ዶዶላን በሚባል ወረዳ ነው በዚሁ ወረዳ ውስጥ ነው የመጀመሪያና ሁለተኛ ደረጃ ትምህርት ቤቴን ከገጠር እስከ ከተማ ያጠናቀቅኩት የሁለተኛ ደረጃ ትምህርቴን እንዳጠናቀቅኩኝ ወደ ትግል ነበር የገባሁት ከዛ በኋላ አብዛኛውን ህይወቴን ክፍል ያሳለፍኩት በዚሁ በኦሮሞ ህዝብ ትግል ውስጥ ነውና ወደ ፖለቲካው ዓለም መቼ ነው የተቀላቀልከው 83 መጨረሻ አካባቢ ነበር መጀመሪያ የተቀላቀልኩን የመከላከያ ሰራዊት ነበር የተቀላቀልነው በወቅቱ ደርግ ተደምስሶ ኢህአዲግ ኢትዮጵያን የተቆጣጠረበት ወቅት ነበር በዚህ ወቅት የኢህአዲግ አባል ድርጅቶች የነበሩትና ህወሓት ቢአዴን ኦህዴድ እነዚህ ድርጅቶች ነበሩ እነዚህ የራሳቸው የሆነ ጦር ነበር ይዞ የገቡትና ወደ ሀገር ቤት እንደገቡ ነበር እነሱን የተቀላቀልኩኝ በዚሁ በመከላከያ ሰራዊት ውስጥ ከቆየሁኝ በኋላ ከሰራዊቱ አባላት ውስጥ የተወሰኑት ለፖለቲካ ስራ ተብሎ ተመልምሎ ወደ ህዝብ ስራ ሲቀላቀሉ እኔም በዚህ ወቅት በዚህ ድል ከነበርኩበት ከመከላከያ ሰራዊት ወጥቼ የህዝቡን ትግል ለመቀላቀል በቃው ማለት ነው ወደ ፖለቲካ ስራ የመጣሁት በዚህ መንገድ ነበር ወደ ፖለቲካው ዓለም ገብተህ በኦሮሚያ የተለያዩ ቦታዎች ላይ በኃላፊነት ሲሰራ በወቅቱ የነበረው የፖለቲካ ሁኔታ አልከበደህም እንዴት ተቀበለ በወቅቱ የነበሩ ሁኔታዎች አስቸጋሪ ነው አንድ ከእድሜ አንፃር ትግሉን ስንቀላቀል በጣም በእድሜ ልጅ ነበርኩኝ 18 አመት ራሱ በአግባቡ የሞላን ጊዜ አልነበረም የተወሰነ ጊዜ ነው በመከላከያ ሰራዊት አባል ውስጥ ያሳለፍኩኝ ከዛ በኋላ ነው ወደዚህ ወደ ትግሉ ስንገባ በወቅቱ የነበሩ ሁኔታዎች አስቸጋሪዎች ናቸው አንደኛ የነበረው ስርዓት ፈርሶ አዲስ ስርዓት እየተገነባ የነበረበት ወቅት ነው በወቅቱም ሽግግር መንግስት በሚል የተደራጀው ይሄ ሽግግር መንግስት አላማ በአገሪቱ ውስጥ መረጋጋት ሰላምና መረጋጋት እንዲኖር በማድረግ ከዛ ህዝባዊ መንግስት ወደ መመስረት ነው የሚሄደው ለዚህም 2 አመት ተኩል የሚባል ጊዜ ሽግግር ወቅት ተብሎ ተቀምጦ በዚህን ወቅት የተለያዩ የፖለቲካ ድርጅቶች ቀደም ሲል በትጥቅ ትግል የሚታገሉ የነበሩት በሰላማዊ መንገድ የሚታገሉት በርካታ ኃይሎች ነበሩ አጠቃላይ ከመንግስት መፍረሱ ጋርም ታይዞ አዲሱ ስርዓት መሬት እስኪይዝ ድረስ
በየቦታዎች የሰላም መደፈረስ ነበሩ፣ ችግሮች ነበሩ፣ የጸጥታ ችግሮች ነበሩ። ይህንን ህዝቡን ማረጋጋት ህዝቡ የራሱን ኮሚቴ አደራጅቶ አካባቢውን እንዲጠብቅ በኋላ ደግሞ አመራር መርጦ የራሱን አመራር እንዲፈጥርና ባለበት ሁሉም ወረዳውን አካባቢውን እንዲቆጣጠር የማድረግ ስራ ነበርና በጣም አስቸጋሪ ወቅት ነበር። በወቅቱ በዋነኛነት ያንን መወጣት የቻልነው ህብረተሰቡ ውስጥ በመግባት ከአካባቢው ህብረተሰብ ሽማግሌዎች ጋር ህዝቡ ከሚወክላቸው ሰዎች ጋር እና የጸጥታ መዋቅሩም አለ ፖሊስ ኃይልን በኋላ አደራጅተናል። መከላከያ ጋር በጥምረት ነበር የሚሰራውና በጣም ከባድና አስቸጋሪ ሁኔታ ነበር። ግን ያው የዓላማ ጽናቱም ስላለ የህዝቡም ተሳትፎ ስለነበረ በዛ መልኩ ለመወጣት ችለናል ለማለት እችላለሁ። እስኪ የነበርክባቸውን የኃላፊነት ቦታዎችን አስታውሰኝ። ከመከላከያ እንደወጣሁ ካድሬ ስራ በፖለቲካ ስራ ነበር የተሰማራሁት። ቦረና ዞን ነው። ቦረና ዞን በርካታ ወረዳዎች ላይ ኦህዴድ ኃላፊ በመሆን አገልግያለሁ። አሬሮ፣ ድሬ፣ ሞየሌ፣ አዶላ አካባቢ እነዚህ ዙሪያ ላይ በወረዳ የፓርቲው ኃላፊ በመሆን የድርጅቱ ማለት ነው ብዙ ሰርቻለሁ። በኋላ ወደ ዞን ነበር ከዚህ አካባቢ እዛው ቦረና ዞን ላይ ነበር የመጣሁት። ቦረና ዞን የድርጅት ኃላፊ በመሆን 1 አመት አካባቢ ከሰራው በኋላ የዞኑ ዋና አስተዳዳሪ ነው ሆንኩኝ። ከዛ በኋላ ቦረና ዞን ማለት በአሁኑ ጊዜ 4 ዞን የሆነው ማለት ነው። ምስራቅ ቦረና፣ ምዕራብ ቦረና፣ ምዕራብ ጉጂና ጉጂ የሚባሉ ዞኖች አንድ ላይ ነበሩ። የዚህ ዞን አስተዳዳሪ ነበርኩኝ። በኋላ ከቆይታ በኋላ ዞኑ ለሁለት ተከፈለ። ቦረናና ጉጂ ዞን ሲባል እኔ የጉጂ ዞን አስተዳዳሪ ሆኜ ነው የቀጠልኩኝ። ከዛ በኋላ የምዕራብ አርሲ ዞን አስተዳዳሪ ነው ሆንኩኝ። የምዕራብ አርሲ ዞን አዲስ ሆኖ ተዋቅሮ ሲወጣ ከዛ የተረፈውን እንግዲህ ኦሮሚያ ላይ የፕሬዝዳንቱ አባዱላ ፕሬዝዳንት በነበረበት ወቅት የሳቸው አማካሪ ነበርኩኝ። በኋላ አዳማ ከተማ ምክትል ከንቲባ ሆኜ ለ2 አመት አገልግያለሁ። ከዛ የተወሰነው ጊዜ ደግሞ ከድርጅት ውጪ በተለያዩ የግል ስራና የግል ካምፓኒ ስራ ውስጥ አገልግያለሁ። እዛ ሲሰራ ነው የቆየሁት። ከቅርብ ጊዜ በኋላ ደግሞ ተመልሼ ምስራቅ ሸዋ ዞን አስተዳዳሪና ከዛ በኋላ ደግሞ የፕሬዝዳንት ጽህፈት ቤት አማካሪ በመሆን አገልግያለሁ። እነዚህ በዋነኛነት የሰራውባቸው ነው። በመሃል ደግሞ የኦሮሚያ የተለያዩ ቢሮዎች አርብቶ አደር ኮሚሽን የመሳሰሉትና ኦህዴድ ጽህፈት ቤት ማዕከላዊ ጽህፈት ቤት እዚህ ቦታዎች ላይ በተለያየ ጊዜ አጠር ላለ ጊዜዎች ሰርቻለሁ። በአጠቃላይ በዚህ ዙሪያ ሲጠቃለል ለማለት ይቻላል። በቅርቡ ጽፈህ ባበረከትከው የኦሮሞ ህዝብ ትግል ትውስታ በሚለው መጽሐፍ ላይ የራስህን ሚና እንብዛም አልጠቀስክም። ለምን ማለፍ ፈለክ? ይሄንን መጽሐፍ በመጽፍበት ወቅት ሌላ መጽሐፍ ከዚህ ጎን ለጎን ሳዘጋጅ የነበረው መጽሐፍ ነበረ በአውቶባዮግራፊ መልክ የደም ህይወት ታሪክ ያለበትን። ይሄኛውን ግን ፑርሊ በአርስቱ ላይ እንዳይሹም የኦሮሞ ህዝብ ትግል ትውስታ ቢለው ትግሉ በምን ሂደት ውስጥ ነው ሄደው መጀመሪያ ምን ነበር ህዝቡ ላይ ደርስ የነበረው ግፍና በደል ምንድነው? ይሄንን በደልና ግፍ ለመቋቋም ህዝቡ በምን መልኩ ነው የታገለው? ትግሉ ከጀመረበት ወቅት አንስቶ ያለውን ነገር የተጓዘባቸው መንገዶችና የነበሩት የፖለቲካ ኃይሎች በምን መልኩ ሄዱ የሚሉት ነገር ላይ ነው ትኩረት አድርጌ የጻፍኩኝ። እዛ ውስጥ አንዳንድ ቦታ ላይ እኔም የነበርኩበትና የተለያዩ ሂደቶችን ለማጠቃቀስ ሞክሬያለሁ። ግን በዋናኛነት ትኩረት ለማድረግ የፈለኩኝ እዛ ውስጥ የነበረኝ ሚና ሳይሆን አጠቃላይ ትግሉ በምን መልኩ ሄደ ቢሎን ነገር ቢዳስስ ይሻላል ብዬ በዛ መልኩ የጻፍኩት መጽሐፍ ነው። ግን ሌላኛ መጽሐፍ ላይ የኔን ህይወት ታሪክ በሰፊው የሚዳስስና አጠቃላይ ትግሉንም የሚዳስስ ሌላ ሁለተኛ መጽሐፍ የተዘጋጀ ያለ በዛ መልኩ ታዲያ አሁን ላይ የመንግስትም ሆነ የፓርቲ የምንም ፓርቲ አባል አይደለም። ይህ እንዴት ሊሆን ቻለ? እንግዲህ ያው አቅማችን በፈቀደ እኔ ወደ 30 ምናምን አመት አካባቢ በዚሁ በትግሉ ሂደት ውስጥ ነው ያሳለፍኩኝ። ብዙ ሰርቻለሁ በመንግስት ስራና በዚህ በፖለቲካ ስራ ላይ ብዙ ሰርቻለሁ። አንዳንድ ጊዜ እኔ የማስበው እንዴት ነው ትግል የሚባለው ነገር ቅብብሎች መሆን ያለበት። ትውልዶች እየተቀባበሉ አንዱ የጀመረው ሌላው እየተቀበለ እያጠናቀቀ መሄድ አለበት። እዛ ውስጥ የራሱ ሚና መጫወት አለበት የሚል ሐሳብ በውስጥ ያለ። በዚሁም መሰረት ተመልሼ ወደ ፖለቲካ ከመመለሴ በፊትም ወጥቼ የተለያየ ስራ መስራትም አለብኝ። ይሄን ያህል በትግል ውስጥ ከቆየና አስተዋጽኦ ካበረከትኩኝ እንደ ሰው ደግሞ የመማርም የሆነ ነገር የመስራትም ፍላጎት ስለሚኖር ተቀባብለን ነው የሚሄደውና ሌሎቹ ደግሞ አሁን በተለይ አዲሱ ትውልድ የቁቤ ትውልድ በአብዛኛው ወደ አመራርም መጥቶ ድርጅቱንም መንግስትንም እያገለገለ ነው ያለውና በድጋፍ ውጭም ሆነን በተለያየ መልኩ መደገፍ ይቻላል የሚል ሐሳብ አለኝ። ሌሎች ደግሞ አንዳንድ ግል ጉዳዮችም የሚያጋጥሙኝ ነገሮች አሉ። እነዚህ ሁኔታዎች በፖለቲካው ከመቀጠል ይልቅ ውጪ ሆኜ እየደገፍኩኝ ለአገርና ለህዝብ የሚሆነው ነገር አስተዋጽኦ እያበረከትኩኝ እኔም የቤተሰቤንም ህይወት
በሌላ መንገድ መምራት አለብኝ ወደሚል አይነት ድምዳሜ መጣውና የግል ጉዳዮችም እዚህ ላይ ተጨማምረዋል። እነዚህ ሁኔታዎች ናቸው እንግዲህ ከፖለቲካ አባልና ከየትኛው ምራር እንድርቅ ያደረገ። የኦህዴድ ድርጅት ከተመሰረተ በኋላ ነው ወደ ስራው ዓለም የተቀላቀልከው። በመጽሐፍ ላይ ግን የመልካም ጎኖችን ነው እንጂ መጥፎ ጎኖችን፣ በደሎችን፣ ግፎችን አላሰፈርክ ነው ወይስ አሁንም ከዚህ ውጪ ነህ? ከፖለቲካው ውጪ ነህ? የፓርቲው ወገንተኝነት ስሜቱ አሁንም አለ ውስጥ? እንደዛ ለማለት አልችልም። ይሄን ነገር ሲጽፍ አንደኛ በኦህዴድ በኩል የነበረው ሚና ምንድነው? ከአመሰራረቱ አንስቶ ይሄ ድርጅት ለምን ለመመስረት አስፈለገ? አንዳንድ ጊዜ ውዝግቦች አሉ። ኦህዴድ ራሱ መመስረት ነበረበት አልነበረበትም የሚሉ ውዝግቦች ይነሳሉ። ከኦህዴድ በፊት ኦሮሞን ህዝብ ትግል በዋነኛነት ባለቤት ሆኖ ሲመራ የነበረው ኦነግ ነበረ ለረጅም ዓመት። ከምስረታ አንጻርም የኦነግ አመሰራረት ይቀድማል። እዚህ መጽሐፍ ላይ ሁለቱንም ጉዳዮች ለማስቀመጥ ሞክሬያለሁ። ከዛ በፊት የመጫቱ ለማ ማህበር ምስረታ ምን ነበረ? በባሌ አርሶ አደሮች አመጽና ጀነራል ዋቆ ጉቱ ምን ይመስላል? ከዛ ትግል አንስቶ የመጣ ያለውን ነገር ለማንሳት ሞክሬያለሁ። እንግዲህ የኦህዴድን ትግል አደረጃጀትን በማንሳት ያስቀመጥኳቸው ነገሮች አሉ። ድርጅቱ የተመሰረተበት ቦታ ወዛጋቢ ነበር። ብዙ ጊዜ ጥያቄ ይነሳል። ማን ነበር ከኋላ የነበረው? ራሱ በነጻነት ነው የተደራጁ የሚሉትና ሌሎች ነገሮች አሉ። እነዚህን ነገሮች የዛን በመስረታው ጥቂት የነበረውን ዶክመንት አመራሮችን በማነጋገር ነባራዊ መሬት ላይ ያለውን ሁኔታ በማጥናት ኦህዴድ የተመሰረተበት ሂደት ይሄ ነው፣ ኦነግ የተመሰረተበት ሂደት ይሄ ነው። መመስረታቸው ለኦሮሞ ህዝብ ትግል የራሱ አስተዋጽኦ አለው። እሱም በስፋት ለማዳሰስ ሞክሬያለሁ። ነገር ግን ኦህዴድ ላይ የሚነሱ ቅሬታዎች አሉ። በተለይ ከነበረው ጫናና የህወሓት የበላይነት የነበረው ጉዳዮች ጋር ተያይዞ ኦህዴድ ለኦሮሞ ህዝብ ይሄን ያህል ከጥቅሙ ይልቅ ጉዳቱን ያመዘነው የሱ ላይ የነበረው ጫና ነው የኦሮሞ ህዝብን ያንበረከከው የሚሉ ነገሮች ይነሳሉ። ግን እውነታው ምንድነው? ኦህዴድ በዛ ትግል ውስጥ እየታገለ ጫናዎች ነበሩ፣ ችግሮች ነበሩ። እነሱን ነገሮች በዝርዝር ለማስቀመጥ ሞክሬያለሁ። የህወሓት የበላይነት ምን ነበረ? ራሱ ኦህዴድ ውስጥ የነበረው ችግር ምንድነው? አንድነቱን ጠብቆ ይሄ ከጀርባ ያለውን ትልቁንና ሰፊውን የኦሮሞን ህዝብ ይዞ ተጋፍጦ ነገሮችን ከመቆም ይልቅ በተለያየ ምክንያት ድርጅቱ የተዳከመበትና ኦሮሞ ህዝብ በሚፈልገው ደረጃ ታግሎ ያንን ነጻነቱን አግኝቶ በኢኮኖሚ በፖለቲካው በሌሎች መስኮችም ጠንካራ ህዝብ ሆኖ እንዳይወጣ የራሱ አስተዋጽኦ አበርክቷል። ይህንን በተለያዩ ርዕሶች እዚህ ውስጥ ለማስቀመጥ ሞክሬያለሁ። በተለይ የህወሓት የበላይነት የሚለው ሰፊ ክፍል የሰጠሁት በዚህ ወቅት በህወሓት ወቅት የህወሓት የበላይነት በፖለቲካው በኢኮኖሚ በወታደራዊና በዳንነቱ መስክ ምን እንደነበረውና ያ ኦህዴድ ላይ የፈጠረውን ጫና ያ ደግሞ የኦሮሞን ህዝብ ምን ያህል ችግር ውስጥ እንደከተተና በኋላ ትግሉና ለውጡ ከዚህም ውስጥ ተነስቶ ወደ ለውጥ መግባት አለብን የሚል አቋሞች ተይዞ እንደተነሱ ለማዳሰስ ሞክሬያለሁ። በተቻለ መጠን ከወገንተኝነት ይልቅ እውነታው ምንድነው የሚለውን ነገር ለማስቀመጥ ነው። አንዳንድ ጉዳዮች ደግሞ ከዚህም የበለጠ መዘርዘር ያለባቸው ነገሮች ሊኖሩ ይችላሉ። እንግዲህ መጽሐፉ ከወጣ በኋላ እየቀረቡ ያሉ አስተያየቶች አሉ። እሱም በሌላኛው መጽሐፍ ክፍለ ጊዜ በሌላኛው መጽሐፍም በሌላ ክፍልም መዳሰስ ይቻላል። ግን በተቻለ መጠን ችግሮቹንም ጥንካሬውንም በማቆ ደረጃና የመጀመሪያ መጽሐፍ ከመሆኑ ጋር ታይዞ ለማስቀመጥ ጥረት አድርጌያለሁ። ስለዚህ ከአንባቢው የተነሳ ብዙ ተቃውሞ ካለ በሚቀጥለው መጽሐፍ እንጠብቃለን። ኮሜንቶች ነው። አሁን እንግዲህ እነዚህ ነገሮች ከዚህ በላይ ሰፋ ቢሉ ተብሎ በየምዕራፉ የተሰጡ ነገሮች አሉ። በመጽሐፉ ዙሪያ ቡክ ሪቪው ያደረጉ ሰዎች አሉ። እነዚህ ደግሞ ግብዓት ይሆናሉ። ግብዓት ሆኖ በሚቀጥለው በሚዘጋጁ የሚሆን እነዚህ ኤዲሽኖችም የሚስተካከሉ ነገሮች ስላሉ ከዚህ በበለጠ በተሻለ ሁኔታ የማቅረብ ፍላጎቱ አለ። በመጽሐፍ ላይ የሞያሌ ድንበር ችግር አንስተሃል። የሞያሌን ድንበር ችግር በደንብ አንስተሃል። ህዝቡን ወክለ በሰዓቱ ፓርላማ ውስጥ ነበርክ። ጉዳዩ መፍትሄ እንዲያገኝ ለምን በጥልቀት አልሰራህበት? ሞያሌ ክልል ምክር ቤት ለጨፌ ኦሮሚያ ነበር ተወክዬ የተመረጥኩኝ። እዛም ዞን አስተዳዳሪ ነበርኩኝ። የሞያሌ ችግር ውስብስብ ነው። በወቅቱ የነበረው ሁኔታ ምንድነው? መጀመሪያ በችግሩ ወቅት 83 ደርጎ ኢህአዴግ እንደገባና ክልሎች ሲመሰረቱ በነበረው አሰፋፈር ታይቶ ከዚህ መልስ በክልሎቹ አደረጃጀት ላይ ችግሮች ነበሩ። ድንበር አካባቢዎች እና አጠቃላይ ሞያሌ ወረዳ በወቅቱ በእኛው ስር ነበረ። እዛው አካባቢ የተወሰነ በአመራርነት ወረዳ ድረስም ስለሰራውና አቅ ነበረ። በኋላ ከሶማሌ ክልል ጥያቄዎች መነሳት ጀመሩ።
እዛ አካባቢ ያሉት ገሪ ጎሳ ሶማሌን የሚሉት የመብት ጥያቄ ያለን እኛም እዚህ አካባቢ ነዋሪ ስለሆነ መብታችን ይጠበቅ የሚል ነገር ተነሳ። ይሄ ጉዳይ በተመለከተ ፌደራል መንግስት አንድ ኮሚቴ አዋቀረና እነዚህ ቀበሌዎች ወደ ሶማሌ ክልል ከዚህ መልስ እነዚህ ቀበሌዎች ወደ ኦሮሚያ ክልል የሚል ውሳኔ ተወሰነ። እነዚህ ውሳኔዎች ተግባራዊ መደረግ መቻል አለባቸው የሚለውን ነገር ይዘን ወደ ስራ ስንገባ ሞየሌ እንደምታውቁ የጠረፍ ከተማ ነው። እዛ አካባቢ ከጸጥታ ጋርም ታይዞ ከኛ ካለው ድንበር ጋርም ታይዞ መከላከያ ሰራዊቱ ነበር የበላይነቱን ይዞ በአካባቢው ሰፊ እንቅስቃሴ የሚያደርገው። አሁን ምን መጣ? እኛ እንደ ፖለቲካ ፓርቲ የሶማሌን ህዝብ መብትና ጥቅም ወደኛ በተጠቃለሉ ቀበሌዎች ከተማም ወደ ኦሮሚያ ስለተጠቃለለ ማለት ነው መብታቸው ሊከበር ይገባል። የፖለቲካ ድርጅቱ እዛ እንቅስቃሴ አድርጎ አባላቱን ሶማሌውን ህዝብ ማደራጀት ይችላል። አስተዳደራዊና የእንስሩ ስራ ግን በኦሮሚያ ክልል ስር ነው መሆን አለበት የሚል አቋም ይዘን ስንሄድ ተደጋጋሚ ግጭቶች ተፈጠሩ። ግጭቶች ሲፈጠሩ እዛ አካባቢ የሚወስነው የመከላከያው ነው ከሁለቱም ክልል ገለልተኛ ተብሎ እሱ ስለሚወሰድ እናንተም ረፉ እየተባለ ፖሊስ ጣቢያ ወደ መስራት ሄዱ፣ ወረዳ አስተዳደር እዛ ወደ መክፈት ሄዱ፣ ፍርድ ቤቶችን ወደ መክፈት ሄዱ። ይሄ ለምን ይደረጋል ብሎ እዛ ያለው አመራርና ህዝብ ወደ ተቃውሞ ሲገቡ ግጭቶች ይፈጠሩና ሰው ይሞታል። በዚህም ሁለት ዙር ሙሉ የከተማው ካቢኔ ታሰረ። የሞየሌ ወረዳ ታስሮ ወይኔ ቤት እስኪገቡ ተደረገ። ለሞቱት ሰዎች ተጠያቂ እናንተ ናችሁ። ይሄ ጉዳይ ምንድነው መፍትሄ የሚሆነው? ካኛ ከዞንና ከወረዳ አቅም በላይ ነበርና ክልሎች ጣልቃ እንዲገቡ ሁለቱ ክልሎች ጣልቃ ገቡና የሁለቱ ፕሬዝዳንቶች በኩማ ጊዜም በአባዱላ ጊዜም ሶማሌ ክልል ካሉ ፕሬዝዳንቶችና አመራሮች ጋር መጥቶ ከህዝብ ጋር ሰፊ ውይይት እንደተደረገ ጊዜያዊ መፍትሄ ነው የሚሰጠው። የመጨረሻ መፍትሄ ሊሆን የሚችለው ሪፈረንደም ማካሄድ ነው። በሪፈረንደም ህዝቡ ወደሚፈልግበት አቅጣጫ ይለይ ተብሎ ሪፈረንደም ተዘጋጀ። ይህ ሪፈረንደም ሞየሌን ብቻ ሳይሆን ከሞየሌ አንስቶ ነገሌ ቦረናን ጨምሮ ሐረርጌ በዚህ በጭናክሰን አሁን ባሌ ወደ ኦሮሚያ የመጡ ወረዳዎች ወደ 400 ምናምን ቀበሌ ላይ ሪፈረንደም ተካሄደ። ሪፈረንደሙ በሚካሄድበት ወቅት በሌሎች ቦታዎች ላይ በተፈለገው መጠን ህዝቡ ወደ ወሰነው እንዲጠቃለል ተደረገ። የሞየሌ ግን ኤክሰፕሽናል ችግር አሁንም ተፈጠረ። ምንድነው የሆነው? በሶማሌ በኩልም ኢትዮጵያ ብቻ ሳይሆን ማዶ ኬንያ ያለውንም የሶማሌ ብሔር ተወላጆችን አንጋግቶ አምጥቶ መታወቂያ በማደል ነዋሪ ናችሁ በሚል ከተማዋ ከምትሸከሙ አቅም በላይ የሰው ኃይል ቁጥሩ በዛ። በኦሮሚያ በኩልም የሰው ኃይል ይገባ ነበር ወደ ከተማ። በዚህ ሁኔታ ውስጥ ሪፈረንደም አካሄደን ትክክለኛ ይሆናል ወይ የሚል ፌደራል መንግስት አጠናና ጉዳዩን በዛው አቆመ። ሂደቱ እኛም የቻልነውን ጥረት እያደረግ እኛ አመራር ላይም እርምጃ እየተወሰደ የሄደበት ሁኔታ ነው ሄደና የሞየሌ ጉዳይ እንደ አገርም እንደ አንዱም ኢህአዴግ ከሚወቀስበት ጉዳይ ለህዝቡ ትክክለኛ ፍትህ ሳይሰጥ የቆየ ጉዳይ ነው ተብሎ መወሰድ ይችላል። እዛ ውስጥ እኛም ድክመት መታየት ይችላል። በመጽሐፍ ላይ አልፎ እኛ ካድሬዎች በወቅቱ ተቃውመናል፣ ነገር ግን ማንም አልሰማንም ብለሃል። ባላመንክበት ጉዳይ ላይ መጓዘን እንዴት መረጥክ ታዲያ? ካላመንከው ፓርቲ ጋር እንዴት ልትጓዝ ቻልክ? አማራው ቢአድን ኃይል ነበር። ከዛ ቀጥሎ ዳአድን ነው። ትንሹ ቁጥር የኦሮሞ ነበር እዛን ነው። ትክክለኛ ፋክቱና ከተማ ውስጥ ያለው ሁኔታ ግን እንደዛ መሆን አልነበረበትም። አንዱ እንግዲህ ትግሉንም የቀሰቀሰው ከፍንፍኔ ዙሪያ ኦሮሞ ህዝብ ላይ ደረሰው በደል ነው። ሁለተኛ እዛ ውስጥ የኛ ሚና በጣም አናሳ ነበር። እዛ ፍንፍኔ የሚመደቡ ሰዎችም አዲስ አበባ ውስጥ ሰርቶ ለውጥ ከማምጣት ይልቅ ፍንፍኔ ውስጥ ወደ ኦሮሚያ ለመመለስ ይጠይቁ ነበር። ለምንድን ነው ወደ ኦሮሚያ ለመመለስ የሚጠይቁት? የኛ ኮታና የኛ መብት የምናስከብረው ጠንከረን ፍንፍኔ ውስጥ በመግባት እንጂ ወደ ኋላ በመመለስ አይደለም ስንል ልጆቹ ወደ ኦሮሚያ ለመመለስ የሚጠይቁበት ምክንያት እዛ ውስጥ ያለው ጫና ነው። እነዚህ ከንቲባዎች ያንን ጫናት ከልጆቹ ጋር አጋር ሆነው በሚፈለገው ደረጃ ፋይት የሚያደርጉ አልነበረም። ከጀርባ ሆኖ የኢህአዴግን ጽህፈት ቤት የሚመሩት ይሄው ሀሳቦች ነበሩ ለረጅም ጊዜ። አድርባይነት ነበረ፣ በእኛ ውስጥ አድርባይነት ነበረ። በዛ ደረጃ የኦሮሞዝ አንድም ከከተማውም ከከተማ ዙሪያ ማርሶ አደሩ በዛ ደረጃ ሲፈናቀልና ያ ሁሉ ነገር ሲደርስ፣ ሁለትም የኛ አስተዋጽኦ አዲስ አበባ ውስጥ በዛ ደረጃ ወርዶ ዝግተኛ ሲሆን፣ ይህ ደግሞ የሆነው የኦሮሞዎቹ ከተማን በሚመሩበት ጊዜ መሆኑ የኛ ከንቲባዎቹም ሆኑ አመራሮች አድርባይነት አለ፣ ቢፈለገው ነገር አላደረጉም የሚለው ነገር ለማንሳት ሞክራለሁ። የኦሮሞ ህዝብ የሚፈልገው የመንግስት ለውጥ ሳይሆን የስርዓት ለውጥ ነው ብለሃል መጽሐፍ ላይ። ምን ማለት ይፈልጋል? በዚህ ሀገር ውስጥ መንግስታት በተለያዩ ጊዜ ተቀያይረዋል። የዚህ የኛን ሀገረ መንግስት መስራታስ በምንመለከትበት ወቅት ይታወቃል። በሰሜኑ የገዢዎች አስተሳሰብ ነው ይሄ ሀገር የተመሰረተውና የተፈጠረው። እሳቤው ምኑም የዚህ አፓራንዱን ያዘው የሰሜን ፖለቲካ ነው፣ ፖለቲክስ ነው ሁሉም ነገሩ። መንግስታት በሚቀያየሩበት ወቅት አጠቃላይ ስርዓቱ ላይ ለውጥ አይታይም። ኃይለ ሥላሴ ተነስቶ ደርግ መጥቷል። የነበረው ፕሮክራሲ የነበረው አስተሳሰብ የመንግስት አሰራርና የምናምኑ ነገር በተመሳሳይ ሁኔታ ነው የቀጠለው።
ኢህአዴግ መጥቶ ሪፎርም ያደረገው ነገር ቢኖር ክልሎችን የማዋቀርና ለማንነትና ለብሔረሰብ ጥያቄዎች መልስ የመስጠት ሙከራ ነው ያደረገው። አጠቃላይ መንግስታዊ አታያዩ አሰራሩ ብዙም ሪፎርም አልተደረገም። ያው የነበረው ነው ቢሮክራሲ ነው የቀጠለው። ያው የነበረው አሰራር ነው የመንግስት አሰራር ከዛው በውርስ የመጣው ነው ሂደቱ እየቀጠለ ይሄደው። ህዝቡ ጋር ያለው ፍላጎት ደግሞ ኦሮሞ ህዝብ ይጠይቅ የነበረው አጠቃላይ በየጊዜው መንግስታት እየተቀየሩ የደርግ መንግስት የኢህአዴግ መንግስት የምን መንግስት እየተባለ መንግስታት እንዲቀየሩ አይደለም የሚፈልገው። መሰረታዊ የሥርዓት ለውጥ የእሳቤ ለውጥ ሁሉንም ህዝቦች እኩል የምትሸከም እኩል የምታቅፍ አገር እንዲፈጠር ፖለቲካውም ኢኮኖሚውም ቢሆን ሁሉም እኩል ተጠቃሚ እንዲሆን አንዱ የኦሮሞ ጥያቄ በኢኮኖሚ በገዛ ክልሉ በገዛ ሀብቱ የመወሰንም ሆነ የመበልጸግ ሙሉ መብት አልነበረውም። ጫናዎች አሉ። ሌላ ማይኖሪቲ ኦሮሚያ ውስጥ ያለው ቁጥር ስትመለከቺ በኢኮኖሚ በምንም የተለያየ ነገር ነው። ስለዚህ በየጊዜው መንግስታት ለውጥ እየተደረጉ እንዲሄዱ አይደለም። መሰረታዊ የእሳቤ የአሰራርና የመንግስት ስርዓታዊ ለውጥ ነው የሚፈልገውና እሱ እስካልመጣ ድረስ በየጊዜው መንግስት ቢቀየር ቢለወጥም ብዙ ትርጉም አይኖርም። የህዝብ ቅሬታና ትግል ይቀጥላል የሚል ነገር ለማንሳት ነው። አሁን ያለው የኢትዮጵያ መንግስት ኦሮሞ ነው ብለህ ታምናለህ? እኔ አሁን በስልጣን ላይ ያለው መንግስት